ሰላም እንዴት ናችሁ? እንኳን ወደ አሪፍጌት በደህና መጣችሁ። በዛሬው ቪዲዮ ደግሞ አሪፍጌት ላይ እንደ ኢንስትራክተር ሆናችሁ በቪዲዮ መልኩ ኮርሶችን አዘጋጅታችሁ እንዴት አድርጋችሁ አፕሎድ ማድረግ እንደምትችሉ እናያለን። መጀመሪያ የምናደርገው ምንድነው arifgate.com ብለን እንገባለን። ስንገባ መጀመሪያ የምናገኘው ሆም ፔጃችን ነው። እንደ ስቱደንት ሆነን የምናገኘውን ማለት ነው። እንደ ኢንስትራክተር ለመሆን ምን እናደርጋለን? ፕሮፋይላችንን ነክተን ስዊች አካውንት እንላለን ማለት ነው። ስዊች አካውንት ስንል ወዴት ነው? ወደ ሴል ኮርስ አካውንታችንን ስዊች እናደርገዋለን ወይም ደግሞ ቀይረዋለን። ይሄኛው ኢንተርፌስ ኮርስን ሴል የምናደርግበት ወይም ደግሞ ያዘጋጀናቸውን ኮርሶች የምንሸጥበት ነው ማለት ነው። ምንድነው የምናደርገው? ፕሮፋይላችን ላይ እንገባለን። ከዛ ዳሽቦርድ ላይ እንገባለን ማለት ነው። ከዚህ በፊት ባለው ቪዲዮ እንዳየነው ዳሽቦርዳችን ያለንን ኢንፎርሜሽን፣ ቶታል ስቱደንት ያለንን፣ ቶታል ሬቨኑ፣ ቶታል ኮርስ ጀነራሊ የምናይበት ፔጅ ነው ማለት ነው። ከዛ ወዴት እንሄዳለን? ወደ ኮርስስ እንሄዳለን። ኮርስስ ላይ እንደምታዩት አድ ኒው የሚል አለን። እነዚህ ምንድናቸው? ፊልተር ማድረጊያ ናቸው። ብዙ ኮርሶችን አፕሎድ ካደረጋችሁ በኋላ ኮርሱን የምትፈልጉትን ኮርስ ለመምረጥ በሌቭል አለን። ፊልተር አድርጋችሁ ሰርች የምታደርጉበት ኢንትሪ ሌቭል ላይ የሰጣችሁትን ኮርስ ነው። ኢንተርሚዲየት ላይ፣ አድቫንስድ፣ ፕሮ ላይ ወይም ደግሞ ሁሉንም። ከዛ ውጭ ደግሞ በስታተስ ፐብሊሽ ያደረጋችሁት ነው፣ ድራፍት ላይ ያስቀምጣችሁት ነው ወይስ ሁሉንም ነው የሚለውን። ከዛ ደግሞ በካታጎሪ ኮርሳችሁን አፕሎድ በምታደርጉበት ሰዓት አሁን እናየዋለን። የተለያዩ ካታጎሪዎች አሉ። እነዛን ካታጎሪ የእናንተ ኮርስ የትኛው ላይ ነው መሆን ያለበት የሚለውን መርጣችሁ ነው አፕሎድ የምታደርጉት። በዛ ካታጎሪም ሰርች ለማድረግ ከፈለጋችሁ ይህን ፊልተር መጠቀም ትችላላችሁ። ከዛም በኋላ አፕሎድ ያደረጋችኋቸው ኮርሶች ፐብሊሽም የሆኑ ድራፍቶች እዚህ ጋር ይዘረዘራሉ ማለት ነው። አሁን አድ ካደረግን በኋላ ምናየው ይሆናል እሱን። ለጊዜው ግን እስካሁን ምንም ኮርስ አድ ስላላደረግን ኖ ኮርስ አቬላብል ነው የሚለን ማለት ነው። ምን እናደርጋለን? አድ ኒው እንለዋለን ማለት ነው። አድ ኒው ስንለው እንደምታዩት ምን ይለናል? አድ ኒው ኮርስ ይለናል። አድ ኒው ኮርስ ምን አይነት ኮርስ ነው አፕሎድ የምታደርጉት? ቪዲዮ ነው ወይስ ፒዲኤፍ ነው? እኛ ምንድን የመረጥነው ቪዲዮ ነው። በቪዲዮ ከመረጣችሁ በኋላ ኮርሳችሁን ፒዲኤፍም ኢንክሉድ ማድረግ ከፈለጋችሁ ወይም ደግሞ ቪዲዮን የሚገልጽ ፒዲኤፍ ማስገባት እፈልጋለሁኝ ካላችሁ ቪዲዮን ከመረጣችሁ በኋላ ቪዲዮዎቹን ካስገባችሁ በኋላ ፒዲኤፍ ማስገባት ትችላላችሁ። ነገር ግን ፒዲኤፍ ብቻ ነው ብላችሁ ካስገባችሁ ፒዲኤፍ ፎርማት ያለውን ፋይል ብቻ ነው ማስገባት የምትችሉት ማለት ነው። እንዴት የሚለውን እናያለን። በቪዲዮ እንጀምራለን። እኛ ቪዲዮ ላይ ማርክ ተደርጓል ኦልሬዲ። ከዛ ምንድነው የምናስገባው? ኮርስ ኢንትሮ ቪዲዮ ነው። ኮርስ ኢንትሮ ቪዲዮ ማለት ምን ማለት ነው? ኮርሳችሁን የሚገልጽ ቪዲዮ እናንተ የሰራችሁትን ኮርስ ሰው መጥቶ ለመግዛት ምን እንደሆነ እናንተ ራሳችሁ እያብራራችሁ ብትነግሩት ሞር የመግዛት ቻንሱን ከፍ ያደርገዋል። ስለዚህ ኮርሱ ስለምን እንደሆነ እናንተ እዛ ኮርስ ላይ ምን ያህል ኤክስፔሪየንስ እንዳላችሁ፣ በዚህ ኮርስ ሰው ምን ማግኘት እንደሚችል፣ እነዚህ ነገሮች አጠር ባለ መልኩ ኮርስ ኢንትሮ ቪዲዮ ማዘጋጀት ይኖርባቸዋል ማለት ነው። ኮርስ ኢንትሮ ቪዲዮዎቹን በቪዲዮ መልኩ እዚሁ ማስገባት ትችላላችሁ። ካልሆነ ደግሞ በዩአርኤል መልኩ ማስገባት ትችላላችሁ ማለት ነው። ኮርሱ ፋይሉ ብዙ ከሆነ እዚህ ላይ ለማስገባት ሊያስቸግራችሁ ስለሚችል ዩአርኤልን ብትጠቀሙ ሞር የተሻለ ነው። ዩአርኤልን እንዴት እንጠቀማለን የሚለውን አሁን እናያለን። ከዛ በፊት ግን እዚህ ላይ ያሉትን እንጨርስ። ከዛ ቀጣይ ምን አለን? ኮርስ ኢሜጅ አለ። ኮርስ ኢሜጅ ደግሞ ምንለው ምንድነው? እናንተ ኮርስ ጋር ሲመጣ ከርዕሱ አጠገብ የሚቀመጥ ኢሜጅ ነው ማለት ነው። እንደ አሁን ለምሳሌ ዩቲዩብ ላይ ተምኔል እንደምንለው ኮርሱ ስለምንድነው ምንድነው የሚለውን የሚገልጽልን ኢሜጅ ነው ማለት ነው። እዚህ ላይም እሱን ኢሜጅ ማስገባት ይኖርባቸዋል። ኢሜጁን በተቻለ መጠን 16:9 ሬሾ ቢሆን ይመረጣል። ወይም ደግሞ ዩቲዩብ ላይ እንደምታዩት ተምኔል አይነት ኢሜጅ ማለት ነው። እንደዛ አይነት ሳይዝ ያለው ቢሆን ይመረጣል። ከዛ በተጨማሪ እዚህ ጋር ምን አለን? ኮርስ ታይትል አለን። የኮርሱ ታይትል ምንድን ነው? ስለምንድን ነው ኮርሱ የሚለውን እዚህ ጋር ታስገባላችሁ። ከዛ በመቀጠል እዚህ ጋር ምን አለን? ሌቭል አለን ማለት ነው። ሌቭል ደግሞ የምንለው ምንድን ነው? ቅድም ፊልተር ለማድረግ እንዳሳየኋችሁ ይሄንን ኮርስ የሚወስደው ሰው ምን አይነት ሌቭል ላይ ያለ ሰው ነው? ኢንትሪ ሌቭል ነው? ገና ጀማሪ ነው ወይ? ኢንተርሚዲየት ነው? የተወሰነ እውቀት ያለው ግን በደንብ እንትን ማለት የሚፈልግ ነው ወይ? ወይስ አድቫንስድ ነው? በቃ እውቀቱ ኖሮት ግን አድቫንስድ የሆኑ ነገሮችን ለማወቅ ነው? ወይስ ፕሮ ነው? አድቫንስድም ሆኖ የተሻሉ በቃ ፕሮ የሚባሉትን ነገሮች ለማስተማር ነው ወይ የሚለውን
እዚህ ጋር ማስገባት ያስፈልጋል ማለት ነው። ምክንያቱም ተማሪው መጥቶ ሲገዛ ኢንትሪ ሌቭል ከሆነ ግን እውቀት ያለው ከሆነ የተወሰነ እዛ ላይ ኢንትሪ ሌቭሉ ለዛ ተማሪ ላያስፈልግ ይችላል። ስለዚህ ሌቭሉን ለማን ሌቭል እንደሆነ የተዘጋጀው እዚህ ጋር መግለጽ ያስፈልጋል ማለት ነው። ከዛ እንደምታዩት እዚች ጋር ፕራይስ አለን። እናንተ ይህንን ኮርስ በስንት ብር ነው የምታቀርቡት የሚለውን እዚህ ጋር ፕራይስ ላይ ታስገባላችሁ። አይደለም እኔ በብር አይደለም ማቀርበው ኮርሱን ፍሪሊ ተማሪዎች እንዲጠቀሙበት በማሰብ ነው ያዘጋጀሁት ካላችሁ ደግሞ እዚች ጋር ፍሪ በተን አለችን። እሷን ኦን አድርጋችሁ ማለፍ ትችላላችሁ፣ ወይም ደግሞ ፍሪ ኮርስ አፕሎድ ማድረግ ትችላላችሁ ማለት ነው። ከዛ በመቀጠል ምን አለን? አቺቭመንት አለን። አቺቭመንት ምንድነው? ይህንን ኮርስ ስትሰጡ ከሰጣችሁ በኋላ ይሄ ተማሪ እዚህ ፊልድ ላይ ወይም ደግሞ እናንተ በሰጣችሁት ኮርስ ላይ ሰርቲፋይድ ይሁን ምትሉ ከሆነ አቺቭመንት ላይ ሰርቲፊኬትን አድ ማድረግ ትችላላችሁ ማለት ነው። ሰርቲፊኬት ካደረጋችሁ ምን ይሆናል? ኮርሱ ሰርቲፊኬት ያለው ኮርስ ይሆናል ማለት ነው። ጀስት ቤዚክ ነው ሰርቲፋይድ የሚያደርግ አይደለም ካላችሁ ደግሞ እሱን እንደነበረው ትተውታላችሁ። ሰርቲፊኬቱን ችግር የለውም፣ ሰርቲፋይድ ያልሆነ ኮርስ ይሆናል ማለት ነው። እዛ በመቀጠል ምንድነው ያለ? ሰሌክት ካታጎሪ ነው ያለ። የምትሰጡት ኮርስ ምን ላይ ነው፣ የትኛው ካታጎሪ ላይ የሚጠቃለል ኮርስ ነው የሚለውን ደግሞ የምትመርጡት እዚህ ጋር ነው። ተማሪ ፊልተር ሲያደርግ በካታጎሪ ፊልተር ስለሚያደርግ አሁን ለምሳሌ አንድ ተማሪ መጥቶ ስለ ቢዝነስ ከሆነ ማወቅ የሚፈልገው ከዛ ደግሞ ቢዝነስ ላይ ምንድነው ማወቅ የሚፈልገው ኢኮሜርስ ነው፣ ኢንተርፕረነርሺፕ ነው፣ ማኔጅመንት ኤንድ ሊደርሺፕ ነው። እነዛ ነገሮች ፊልተር በሚያደርግበት ሰዓት ያ ተማሪ ቀጥታ የእናንተ እዛ ጋር እንዲገኝ በካታጎሪው ይረዳል፣ ይጠቅማል ማለት ነው። እናንተ የትኛው ፊልድ ላይ ነው ይሄንን ኮርስ እያዘጋጃችሁ ያላችሁት የሚለውን ኤአይ ኤንድ ማሽን ለርኒንግ ላይ ያለ፣ አርቲፊሻል ኢንቴሊጀንስ፣ ዲፕ ለርኒንግ፣ ማሽን ለርኒንግ፣ ከዛ ቢዝነስ፣ ኮንተንት ክሪኤሽን ላይ እያንዳንዱ ውስጥ ብዙ አለ። ፍሪላንሲንግ ላይ ፍሪላንሲንግ ስኪል ነው ወይስ ፖርትፎሊዮ ቢልዲንግ ነው፣ ሄልዝ ላይ፣ ማርኬቲንግ ላይ፣ ዲጂታል ማርኬቲንግ ነው፣ ፋይናንስ ነው፣ ሴልስ ነው፣ ፐርሰናል ዲቨሎፕመንት ላይ ነው ወይ፣ ኮሚኒኬሽን ስኪል፣ ሊደርሺፕ ኤንድ ኢንፍሉዌንስ፣ ፕሮዳክቲቪቲ ብዙ አሉ። ሶሻል ሳይንስ ላይ ከሆነ ኢኮኖሚክስ፣ ሂስትሪ፣ ሳይኮሎጂ እንደዚህ የተለያዩ ከሆኑ በዚህ መልኩ ካታጎሪያችሁን መታችሁ ምን ታደርጋላችሁ? ትመርጣላችሁ ማለት ነው። ከዛም በኋላ ቀጣይ ስቴፕ ምንድነው የሚሆነው? ዲስክሪፕሽን ነው። ተማሪው ገብቶ ኮርሳችሁን ፕሪቪው በሚልበት ሰዓት ላይ ኦቨርቪው ላይ ኮርስ ዲስክሪፕሽን ተብሎ የሚቀመጥ ዲስክሪፕሽን አለ። ያ ዲስክሪፕሽን ምንድነው? ኮርሱ ስለምን እንደሆነ በጽሁፍ ዲስክራይብ የምናደርግበት ወይም ደግሞ የምንገልጽበት ፓርት ነው ማለት ነው። ኮርሱ ስለምንድነው፣ ምን ጥቅም አለው፣ ጀነራል ኮርሱን ዲስክራይብ የምታደርጉበትን ነገር እዚህ ጋር ታስገባላችሁ። የምታደርጉበትን ጽሁፍ እዚህ ጋር ታስገባላችሁ። ከዛ ቀጣዩ የሚሆነው ምንድነው? ኮርስ ኦብጀክቲቭ ነው። ይህንን ኮርስ የመማራቸው ኦብጀክቲቭ ምንድን ነው? ይህን ኮርስ እናንተ ልሰጡበት የመጣችሁበት ኦብጀክቲቫችሁ ምንድን ነው የሚለውን እዚህ ጋር ታስገባላችሁ ማለት ነው። ምንድን ነው ጌን የሚያደርጉት? ተማሪው ይህንን ኮርስ ወስዶ ከጨረሰ በኋላ ምን ጥቅሞችን ያገኛል፣ ምን ነገሮችን ያውቃል የሚለውን ኮርስ ኦብጀክቲቭ እዚች ጋር ታስገባላችሁ ማለት ነው። ከዛ በመቀጠል ምንድነው ያለን? ሪኳየርመንት ያለን። ሪኳየርመንት ደግሞ ምንድነው? ያ ተማሪ ይህንን ኮርስ ከመውሰዱ በፊት ማሟላት ያለበት ነገር ካለ፣ ቀድሞ ማወቅ ያለበት ነገር ካለ፣ አሁን ለምሳሌ ኢንተርሚዲየት ሌቭል ከሆነ ኮርስ የምትሰጡት ቤዚክ እንደዚህ እውቀት ያስፈልጋል። ቢካዝ ይሄኛው ኮርስ ኢንተርሚዲየት ስለሆነ ላፕቶፕ የሚፈልግ ነገር ከሆነ ይሄ ኮርስ ላፕቶፕ ይፈልጋል። ኢንተርኔት የሚፈልግ ከሆነ እንደዛ፣ ከዚህ በፊት ፕሪቪየስ እውቀት ከሚፈልግ ከሆነ እንደዛ። ምን ሪኳየርመንቶች አሉት፣ አንድ ሰው ይህንን ኮርስ ለመውሰድ ምን ነገሮችን ማሟላት አለበት የሚለውን እዚህ ጋር ታስገባላችሁ ማለት ነው። ይህንን በሙሉ አስገብታችሁ ከጨረሳችሁ በኋላ ክሬት ኮርስ ብላችሁ ኮርስ ውስጥ ያሉትን እያንዳንዱን ለሰን ወደ ማስገባት ነው የምትሄዱት ማለት ነው። ከዛ በፊት ግን ይህንን ሙሉን መሙላት ያስፈልጋል። እንዳልኳችሁ ዩአርኤል ብትጠቀሙ ለቪዲዮ አሪፍ ነው። ምክንያቱም ብዙ ሜጋባይት አይዝም ወይም ደግሞ የያዘውን ዳይሬክት ሊንክ ስለሆነ የምንጠቀመው እሱን ይቀንስልናል ማለት ነው። አሁን እንዴት ያዘጋጃችሁትን የቪዲዮ ፎርማት ኮርስ ወደ ዩአርኤል መቀየር እንደምትችሉ እናያለን ማለት ነው። ምንድነው የምታደርጉት? አዲስ ብሮዘር ትከፍታላችሁ። አዲስ ብሮዘር ከከፈታችሁ በኋላ እዚች ጋር ጉግል አፕስ የሚለውን እንነካለን። ከዛ እዚህ ጋር ምን አለን? ድራይቨር የሚለውን እንነካለን ማለት ነው። ድራይቨር ላይ ከገባን በኋላ ምን ይለናል? ዌልካም ቱ ድራይቨር ድራግ ዩር file and folder here or use the new button to upload። ከፈለጋችሁ እዚች ጋር new button ነክታችሁ አፕሎድ ማድረግ ትችላላችሁ፣ ወይም ደግሞ ከፈለጋችሁ ፋይላችሁን እዚህ ላይ ምን ማድረግ ትችላላችሁ?
ድራግ ኤንድ ድሮፕ ማድረግ ትችላላችሁ። ሰው ካለበት ሰባችሁ አምጥታችሁ ማስገባት ትችላላችሁ ማለት ነው። ሰው እኛ ኒው ብለን ኒው ፎልደር ማለት ትችላላችሁ። ከዛ ስም መስጠት ትችላላችሁ። የምትሰጡትን ስም እኔ አሁን ለጊዜው ለዚህኛው አሪፍጌት ጋይድ ልበለው። እዛ ክሬት እናደርጋለን። ክሬት ካረግን በኋላ አሪፍጌት ጋይድ የሚል ፎልደር ይኖረናል ማለት ነው። ሰው እዛ ፎልደር ውስጥ የምንፈልጋቸውን ፋይሎች ምን ማድረግ እንችላለን? ማስገባት እንችላለን ማለት ነው። ሰው እዚህ ጋር አሁን እኛ ምንድነው ማድረግ የፈለግነው? ቪዲዮ ፋይል ወደዚህ ማስገባት ነው የፈለግነው አይደለ? ስለዚህ ኒው ፎልደር ብለን ፎልደር ከፍተናል። ቀጣይ ፋይል አፕሎድ እንለዋለን ማለት ነው። ሶ ፋይል አፕሎድ እናደርጋለን ወይም ደግሞ እናስገባለን ማለት ነው። ሶ ያዘጋጃችሁትን የቪዲዮ ኮርስ ምን ታደርጋላችሁ? እዚህ ላይ አፕሎድ ታደርጋላችሁ ማለት ነው። እንደምታዩት እዚች ጋር ምን ያደርጋል? 15 ሚኒት ሌፍት፣ 3 ሚኒት ሌፍት የተወሰነ ታይም ይወስዳል። ያስገባችሁትን ፋይል አስገብቶ ሊያስቀምጥላችሁ የተወሰነ ታይም ይወስድበታል። ምክንያቱም እዛ ላይ ከተቀመጠ በኋላ እንደፈለጋችሁ አክሰስ ማድረግ ስለምትችሉ ሙሉውን ፋይል መገልበጥ ስላለበት የተወሰነ ታይም ይወስዳል። ከዛ ግን እዚች ጋር እናገኘዋለን ማለት ነው ፋይላችንን። ሰው እንደምታዩት ካለቀ በኋላ እዚሁ ላይ ይቀመጥልናል ማለት ነው። ሰው ኦነር ለሞዲፋይድ ያደረጋችሁበት ታይም፣ ፋይሉ ሳይዝ፣ እዛ ደግሞ ተጨማሪ ከፈለጋችሁ እዚህ ላይ ገብታችሁ ማስተካከል ትችላላችሁ። እስቲ ሪኔም እናድርገውና አሪፍጌት እንበለው። ከዛም በኋላ በዚህ መልኩ እዚህ ውስጥ ድራይቨራችሁ ላይ ፋይላችሁን ወይም ደግሞ ቪዲዮዎችን ከጫናችሁ በኋላ ቀጣዩ ስቴፕ የሚሆነው ተማሪዎች ኮርሳችሁን ኢንሮል በሚያደርጉበት ሰዓት እነዚህን ቪዲዮዎች ምን ያደርጋችኋል? አክሰስ ያደርጋሉ። እኛ የምንፈልገው ከዚህ ፕላትፎርም ውጪ ተማሪው ይህን ቪዲዮ ዳውንሎድ አድርጎ ማሰራጨት የለበትም አይደለ? አንድ ኢንሮል ካደረገ በኋላ በራሱ ፕሮፋይል እየገባ አክሰስ ማድረግ እንዲችል ነው የምንፈልገው። ስለዚህ ምን እናድርጋለን? ሼር እንልና ሼርን ከነካም በኋላ እዚች ጋር እንደምታዩት ሪስትሪክትድ ይላል። ሪስትሪክትድ እንደሆነ ከሆነ ሼር የምናደርገው ፋይላችንን ተማሪዎች ማግኘት አይችሉም። ሪስትሪክትድ ነው ማለት ማንም ሰው እንዲያገኘው አይፈቀድም ማለት ነው። ስለዚህ ይህን ሪስትሪክትድ ምን እናደርገዋለን? ኤኒዋን ዊዝ ዘ ሊንክ እናደርገዋለን። ምክንያቱም ሊንካችንን ወስደን ልናስቀምጥ ስለሆነ ማለት ነው። ስለዚህ ሊንኩ ያለው ሰው ምን ያድርግ? ቪው ያድርግ ወይም ደግሞ ይመልከት እንለዋለን። ቀጣይ ስቴፓችን የሚሆነው ምንድነው? እዚች ጋር እንደምታዩት ሲቲንግ አለችን አይደል? ሲቲንጋችንን እናበራለን። ከዛም በኋላ ኤዲተሮች ምን እንዲያደርጉ ቼንጅ እንዲያደርጉ ፍቀዱላቸው ይላል። እሱን እናጠፋዋለን። ኤዲት እና ኮመንትም እንዲያደርጉ ፍቀዱላቸው ይላል። እሱን እናጠፋዋለን። ቢካዝ እኛ ለተማሪዎቻችን ቪዲዮውን እንዲመለከቱት ስለሆነ የምንፈልገው ማለት ነው። እንደዛ ካደረግን በኋላ እንመለስና ምን እናደርጋለን? ደን እንለዋለን። ደን ካልነው በኋላ ምንድነው ይሄ ፋይል እናንተ ጋር ብቻ ሴፍ ሆኖ መቀመጥ ይችላል ማለት ነው። ይህንን ፋይል ዩአርኤል ነው አርገን የምንወስደው ብለናል አይደለ? እዛ ላይ ስናስገባ ወይም ደግሞ እዚች ጋር ፎርማችን ላይ ስናስገባ ምንድነው የሚለን? ኮርስ ኢንትሮ ቪዲዮ ዩአርኤል ነው የሚለን። ስለዚህ ምን እናደርጋለን? ይህንን ዩአርኤል ሼር ብለን አሁንም ምን እናደርጋለን? ኮፒ ሊንክ እንላለን ማለት ነው። ኮፒ ሊንክ በምንልበት ሰዓት በዩአርኤል ፎርማት እናገኛለን። ከዛ ኮፒ ያደረግነውን እዚህ ጋር ምን እናደርጋለን? ፔስት እናደርጋለን ማለት ነው። ፔስት ካደረግን በኋላ ቀጣይ የሚሆነው ምንድነው? እስካሁን የነገርኳችሁን ኢንፎርሜሽኖች ማስገባት ነው። ኢሜጅ እናስገባለን፣ ኮርስ ታይትል እናስገባለን፣ ከዛ ኮርስ ሌቭል እናስገባለን። ለሳይት ኢንትሪ እንበለው። ኮርስ ፕራይስ እናስገባለን። ይሄ ኮርስ ፕራይስ በምታስገቡበት ሰዓት እናንተ ኮንተንታችሁን ታውቁታላችሁ፣ ያዘጋጃችሁትን ኮርስ ታውቁታላችሁ። ከዛ ደግሞ አሪፍጌት በተቻለው መጠን ለተማሪዎቹ አፎርደብል በሆነ ፕራይስ ነው ኮርሶችን ለማቅረብ የሚፈልገው። ስለዚህ አፎርደብል በሆነ መልኩ የኮንተንቱን አማውንት ወይም ደግሞ ቫሊዩ በሚመጥን መልኩ ፕራይስ ሴት ማድረግ ይኖርባቸዋል ማለት ነው። ይሄንን ለተሳይ 100 ብር ብለን እንሞክረው ለእናንተ ለማሳየት ስለሆነ። ዘና አቺቭመንት ሰርቲፊኬት ይኑረው። ካታጎሪ ፍሪላንሲንግ ቢልዲንግ ፖርትፎሊዮ እንበለው። ስለ ኮርሳችሁ መጀመሪያ ኮርሱን አፕሎድ ለማድረግ ከመምጣታችሁ በፊት እነዚህን ነገሮች ማሟላት አለባችሁ ማለት ነው። ዲስክሪፕሽናችሁን፣ ኮርስ ኦብጀክቲቫችሁን፣ ሪኳየርመንታችሁን፣ የምታደርጉትን ኮርስ ኢሜጅ፣ ታይትላችሁን፣ ኢንትሮአችሁን አዘጋጅታችሁ መምጣት ይኖርባችኋል። ዲስክሪፕሽናችሁ ላይ እንዳልኳችሁ ስለ ኮርሳችሁ ምን እንደሆነ፣ ከዚህ ኮርስ ተማሪዎቹ ምን ሊያገኙ እንደሚችሉ ጀነራል የሆነ ዲስክሪፕሽን ማስገባት ይኖርባችኋል ማለት ነው። ከዛ ዲስክሪፕሽናችሁን ካስገባችሁ በኋላ ቀጣይ ምንድነው? ኮርስ ኦብጀክቲቭ ነው። አት ዘ ኤንድ ኦፍ ዚስ ኮርስ እነዛ ተማሪዎች ከእናንተ ምን ነገሮችን ያገኛሉ ወይም ምን ነገሮችን ኤክስፔክት ማድረግ አለባቸው የሚለውን እዚህ ጋር ኦብጀክቲቭ ላይ ታስገቡላቸዋላችሁ ማለት ነው። እነሱም ያንን አይተው ኦኬ ይህን ኮርስ ከወሰድኩኝ እንደዚህ ነገር ማወቅ እችላለሁ፣ እንደዚህ ነገር ከዚህ ኮርስ ማግኘት እችላለሁ ይላሉ ማለት ነው። ከዛ ቀጣይ ደግሞ ቅድም እንዳልኳችሁ ይህንን ኮርስ ለመውሰድ ተማሪው የሚያስፈልገው ነገር ካለ፣ ቀድሞ ማሟላት ያለበት ነገር ካለ፣ ስማርትፎን ሊኖረው የሚገባ ከሆነ ታብሌት ወይ ኮምፒውተር ወይ ደግሞ ኢንተርኔት አክሰሱ አሪፍ መሆን ካለበት፣
ሌሎችም ከዚህ በፊት ሌላ እውቀት ሊኖረው የሚገባ ከሆነ እንዳልኳችሁ እነሱ ነገሮች እዚህ ጋር ታስገባላችሁ። ሁሉንም ነገር አስገብታችሁ ከጨረሳችሁ በኋላ ምን ትሉታላችሁ? ክሬት ኮርስ ትሉታላችሁ ማለት ነው። ሰው እንደምታዩት ኮርሳችሁ አፕሎድ እየሆነ ነው። ኮርሳችን ክሬት ተደርጓል ማለት ነው። ሰው ኮርሳችንን ክሬት ካረግን በኋላ ዘ ኔክስት ስቴፕ የሚሆነው ምንድነው? እዛ ኮርስ ላይ ያሉትን ለሰኖች ማስገባት ነው ማለት ነው። ሶ ምን ለሰኖችን አካቷል? እያንዳንዱ ለሰን ዋናው ኮንተንታችሁ ወይም ደግሞ የኮርሳችሁ ኮንተንት ከተከፈለ በኋላ የሚታየውን መሙላት የምትጀምሩት ከዚህ በኋላ ነው። ከዚህ በፊት የነበረው እንዳለ ምንድነው? ስለ ኮርሳችሁ ለተማሪያችሁ የምትገልጹበት ነው ማለት ነው። ሶ የመጀመሪያው ለሰናችሁ ለሰን ነምበር ታስገባላችሁ። ከዛ ለሰን ታይትል ትሰጡታላችሁ። ሜቢ ኢንትሮዳክሽን እንበለው፣ ኢንትሮዳክሽን ቱ አሪፍጌት አልኩት። ከዛ ኮርስ ታይፓችሁን በቪዲዮ መልኩ ነው ማስገባት የምትፈልጉት፣ ቀጥታ ቪዲዮና አፕሎድ ማድረግ የምትፈልጉት ወይስ ዩአርኤል ነው መጠቀም የምትፈልጉት? ዩአርኤል ማለት መጀመሪያ አሁን ቅድም እንዳየነው ወይስ ፒዲኤፍ ነው? የትኛውን አይነት ለሰን ታይፕ ነው ማስገባት የምትፈልጉት ብሎ ያስመርጠናል። ሶ ቪዲዮ ብትመርጡ ብዙ ሜጋባይት ሊሆን ስለሚችል አፕሎድ ለማድረግ ጊዜ የሚፈጅባችኋል፣ ሊያስቸግራችሁም ይችላል። ስለዚህ ዩአርኤል እያደረጋችሁ ቅድም ባሳያችሁ መንገድ ሁሉንም ኮርሳችሁን ወደ ዩአርኤል እየቀየራችሁ ወደ ድራይቨር እየገለበጣችሁ ብታደርጉ ይመረጣል። ሶ ዩአርኤል እመርጥለታለሁኝ። ከዛም በኋላ አፕሎድ ፋይል የሚለው እንደምታዩት ይጠፋል። ምክንያቱም ዩአርኤል ከሆነ ምንድነው የማስገባው? ዩአርኤል ሊንክ ነው የማስገባው። ሶ ዩአርኤል ሊንክ ይመጣል ማለት ነው። ሶ ዩአርኤል ሊንክ ከሆነ ለማሳየት ስለሆነ የቅድሙን ድጋሚ ኮፒ ሊንክ እንበለውና ከዛ እናደርገዋለን እዚህ ጋር ፔስት እናደርገዋለን ማለት ነው። ከዛ ዲዩሬሽኑን አስገቡልኝ ይላል። ዲዩሬሽን በምታስገቡበት ሰዓት በምንድነው የምታስገቡት? ኢን ሰከንድ ነው። ጀስት ቪዲዮ አስገብተን ቢሆን ራሱ ሪድ ያደርጋል። ግን ዩአርኤል ስለሆነ ሚኒቱን ራሱ ትራክ ማድረግ ስለማይችል ምንድነው የምታደርጉት? ያለውን ሚኒት ወደ ሰከንድ ቀይራችሁ ታስገቡለታላችሁ ማለት ነው። አሁን ለምሳሌ ይሄን ቪዲዮ ካየ ነው ስልካችሁ ተጠቅማችሁ እንደምታዩት 1 ደቂቃ ከ3 ሰከንድ ነው። ይህም ማለት ወደ ሰከንድ ስንቀይረው 1 ደቂቃ 60 ሰከንድ ነው። 3 ሰከንድ አለ 63 ሰከንድ ማለት ነው። ስለዚህ ዲዩሬሽን ላይ ምን እንላለን? 63 እናስቀምጣለን ማለት ነው። ዘን እሱ ካልኩሌት አድርጎ በኋላ ላይ ኮርሳችሁን አፕሎድ ካረጋችሁ በኋላ በሚኒት ያስቀምጠዋል ማለት ነው። እዛም በኋላ ተጨማሪ አሁን አድ አደረግነው። ይሄንን አድ ለሰን እንለዋለን። ለሰናችን ኦሬዲ ምን ሆኗል? እዚች ጋር እንደምታዩት አድ ሆኗል ማለት ነው። ለሰኑ በዩአርኤል ታይፕ ነው። ኢንትሮዳክሽን ቱ አሪፍጌት ነው። ኤዲት ማድረግ ከፈልጋችሁ እዚህ ገብታችሁ ኤዲት ማድረግ ትችላላችሁ። አድ ማድረግ ከፈልጋችሁ ደግሞ ለሰንቱ ጋር አድ ብላችሁ ትቀጥላላችሁ ማለት ነው። ሶ ቀጣዩ ለሰናችሁንም እንደዚሁ ታስገባላችሁ። ሲምፕል ነው። ለሰንቱ ታይትላችሁ ምንድነው? ቤዚክ አይዲያ እንበለው። ከዛም በኋላ ታይፑን ትመርጣላችሁ። እንዳልኳችሁ ዩአርኤል ከሆነ በቃ ባሳየኋችሁ መንገድ ዩአርኤል ትመርጣላችሁ። ከዛም በኋላ ታስገቡለታላችሁ የዩአርኤላችሁን ሊንክ። እንደምታዩት ዩአርኤል ስትመርጡ ነው እነዚህ የሚመጡት። ከዛም በኋላ አድ እያደረጋችሁ እስከ ለሰናችሁ መጨረሻ ድረስ መሄድ ትችላላችሁ ማለት ነው። ግን ደግሞ ከዛ ውጭ ቅድም እንዳልኳችሁ የቪዲዮአችሁን ለሰን ጋይድ የሚያደርግ ወይም ደግሞ እሱን የሚረዳ ፒዲኤፍም እዚሁ ላይ ኢንክሉድ ማድረግ እፈልጋለሁኝ ካላችሁ ምን ማድረግ ትችላላችሁ? እዚህ ጋር ዩአርኤል ብለን የመረጥነው ፒዲኤፍ ማድረግ እንችላለን ማለት ነው። ሶ ፒዲኤፍ ካደረግነው በኋላ ምንድነው የሚጠይቀን? አፕሎድ ፋይል ይለናል ማለት ነው። ሶ ያዘጋጃችሁትን ፒዲኤፍ ምን አድርጉት? አፕሎድ አድርጉት። እንደምታዩት እቺን ቀስት ትነካላችሁ። ያዘጋጃችሁትን ፋይል ሄዳችሁ ኦፕን ብላችሁ አፕሎድ ማድረግ ትችላላችሁ። ዘን አፕሎድ አድርጋችሁ ከጨረሳችሁ በኋላ ምንድነው የምትሉት? አድ ለሰን ትሉታላችሁ ማለት ነው። ከዛ እንደምታዩት ለሰንቱ ምን ብሎልናል? አድ ሆኖልናል። ፒዲኤፍ ነው። በዚህ ከአይዲያ የሚል ታይትል ነው ያለው። ኤዲት ማድረግ ትችላላችሁ ገብታችሁ። ከዛ ውጪ ፕሪቪው ማድረግ ፈልጋለሁ ፐብሊሽ ከማረቴ በፊት ወይም ደግሞ ወደ ሰው ከመድረሱ በፊት የተሳሳትኩት ነገር ካለ ማየት ፈልጋለሁ ካላችሁ ጀስት ራሱን ብትነኩት ምን ያደርግላችኋል? ያሳያችኋል። እንደምታዩት ዩአርኤል ላይ ያስገባነውን ቪዲዮ እዚህ ጋር አምጥቶ አስገብቶልናል ማለት ነው። ከዛ ውጪ ለሰን ታይፑን ያው እንደምታዩት ያስገባነውን ቪዲዮ አምጥቶልናል። ታይትሉም አለ። ልክ ነው። ዩአርኤል ነው ወይ? አዎ። ለሰን ዋናው እዛ ተሳስቻለሁ ካላችሁ ደግሞ ምን ማድረግ ትችላላችሁ? ወደ ኋላ ትመለሱና ምን አለች እዚች ጋር ኤዲት በተን አለች። ኤዲትን ስትነኩ ያስገባችሁት ፋይል ቅድም ስትሞሉበት እንደነበረው ታገኙታላችሁ። ከዛም በኋላ መቀየር ከፈለጋችሁ ዩአርኤል የነበረውን ወደ ሌላም እዚሁ ላይ መቀየር ትችላላችሁ። ታይትሉንም መቀየር ትችላላችሁ። ሰከንዱንም መቀየር ትችላላችሁ። የተሳሳታችሁትን ነገር እዚህ ጋር ገብታችሁ ካስተካከላችሁ በኋላ አፕዴት
ለሰን ማለት ትችላላችሁ ማለት ነው። ሶ አሁን ምንም አፕዴት ያደረኩት ነገር ስለሌለኝ ነው ዳይሬክት ሊንክ እየጠየቀኝ ያለው። አፕዴት ማድረግ ትችላላችሁ ማለት ነው። እሺ ከዛ ውጪ ይሄ በስተት የገባ ኮርስ ነው ካላችሁ ምን ማድረግ ትችላላችሁ? ዲሌት ማድረግ ትችላላችሁ። ሶ እርግጠኛ ናችሁ ይላችኋል። ከሆናችሁ ዲሌት፣ ካልሆናችሁ ካንሰል ትሉታላችሁ ማለት ነው። ከዛም በኋላ እንዳለ ለሰናችሁን እዚች ጋር ዘርዝራችሁ በዚህ መሰረት ከጨረሳችሁ በኋላ ቀጣዩ ስቴፓችሁ ምንድነው የሚሆነው? እርግጠኛ ስትሆኑ ኦኬ በቃ ይሄ ኮርስ ልክ ነው መስራት አፕሎድ አድርጌያለሁ የሚለውን እርግጠኛ ስትሆኑ እዚች ጋር ምን ምትላለች? ቹዝ ስታተስ ምትላለች። እሷን ትነካላችሁ። ከዛ ምንድነው አሁን ድራፍት ላይ እንደሆነ እንዲቀመጥ ነው የፈለጋችሁት። አሁን ገና ያልጨረሳችሁት ነገር ካለ የተወሰኑትን አስገብታችሁ የተወሰነው የሚቀር ከሆነ ማስተካከል የምትፈልጉት ነገር ካለ ብቻ ስለ ኮርሱ እርግጠኛ ካልሆናችሁ ድራፍት ላይ እንዲቀመጥ፣ ድራፍት ላይ ካረጋችሁት እዚሁ እናንተ ጋር ይቀመጣል ማለት ነው። እዛም በኋላ ግን በቃ ስለዚህ ኮርስ እርግጠኛ ነኝ ፐብሊሽ ይደረግ ወይም ደግሞ ወደ ተማሪው ይድረስ ካላችሁ ምን ትሉታላችሁ? ፐብሊሽ ትሉታላችሁ ማለት ነው። እርግጠኛ ናችሁ ወይ ይሄ ኮርስ ፐብሊሽ እንዲሆን ትፈልጋላችሁ ይላችኋል። አዎ እርግጠኛ ነኝ ካላችሁት ምን ያደርጋል? ወደ አሪፍጌት አድሚን ኮርሱን ይልከዋል ማለት ነው። ኮርሱን ለምንድነው ወደ አሪፍጌት አድሚን የሚልከው? አድሚኑ አይቶ ቼክ አድርጎ ክሮስ ቼክ አድርጎ ሁሉንም ነገር ኮንተንቱንም ለተማሪዎቹ ይመጥናል፣ በትክክለኛ ፕራይስ ነው ወይ፣ ስትራክቸሩ ልክ ነው ወይ የሚለውን ካረጋገጠ በኋላ አፕሩቭ ያደርግላችኋል ማለት ነው። ከዚህ በፊት ባለ ቪዲዮ እንዳወራ ነው አፕሩቭ ከተደረገላችሁ ወይም ደግሞ እነዚህ ነገሮች መስተካከል አለባቸው ይሄ ነገር ልክ አይደለም የሚል ደግሞ ሀሳብ ካለ ሪጀክት ይደረግና እንድታስተካክሉት ይደረጋል። እንደዚህ አይነት ኖቲፊኬሽኖች እዚህ ጋር እንደምታዩት ኖቲፊኬሽን ደርሳችኋል። አሁን ስቲል ገና ምንም ኖቲፊኬሽን ስለሌለን ነው ይሄው እንደምታዩት ወይም እዚህ ጋር አለ ኖቲፊኬሽን ላይ አፕሩቭ ሲደረግ ኮርሳችሁ ወይም ደግሞ ሪጀክት ሲደረግ ታውቃላችሁ ማለት ነው። ቅድም እንዳያችሁት ምንም አልነበረም አይደል እዚች ጋር። አሁን ግን የኮርሳችን ታይትል አለ፣ አሪፍጌት ጋይድ ነው፣ ካታጎሪ ፕሮፋይል ቢልዲንግ ላይ ነው፣ ምን ሌቭል ነው፣ ኢንትሪ ሌቭል ላይ ነው፣ ስታተሱ ፐብሊሽድ ነው። ግን ፐብሊሽድ አልበራችም። ለምን? ገና ከአድሚኑ አፕሩቫል ስላላገኘን ማለት ነው። እዛ አፕሩቫል ስታተሱ ፔንዲንግ ነው፣ ገና አፕሩቫል እየጠበቀ ነው ማለት ነው። ከዛ እዚች ጋር ምን አለን? አክሽን አለን። አክሽን ላይ ምን አለ? ኤዲት አለ። እዚህኛው አክሽን ኤዲታችን ምንድን ነው? መጀመሪያ ኮርሱን ክሬት ስናደርግ ለተማሪው የሚታዩ ናቸው ብለን ያስገባናቸው ኢንፎርሜሽኖች አሉ አይደለ? እነሱን አፕዴት ማድረግ ከፈለግን መቀየር ከፈለግን የምናይበት ነው። እንደምታዩት ቅድም ያስገባናቸው ሁሉም እዚህ ላይ አሉ ማለት ነው። መቀየር የምትፈልጉት ነገር አፕዴት ማድረግ የምትፈልጉት ነገር ካለ እዚህ ላይ ምን ማድረግ ትችላላችሁ? አፕዴት ማድረግ ትችላላችሁ ማለት ነው። አፕዴት አይደለም ዝም ብዬ ቪው ማድረግ ነው የምፈልገው ካላችሁ ደግሞ ዝም ብላችሁ መሀል ላይ ከነካችሁት ምን ያደርግላችኋል? ቪው ኮርስ ብሎ ያስገባችሁት እንዳለ ያሳያችኋል ማለት ነው። ተማሪ ጋር ሲሄድ ምን ኢንፎርሜሽን እንደሚሄድ እዚህ ጋር ክሮስ ቼክ ማድረግ ትችላላችሁ ማለት ነው። ከዛ በመቀጠል ከኤዲት ቀጥሎም እንዳለን አናሊቲክስ አለችን። ይቺ አናሊቲክስ ምንድናት? ኮርሳችሁን ከሸጣችሁ በኋላ እንዴት እየሄደ ነው፣ ይሄ ኮርስ ምን ያህል ፐርፎርም እያደረገ ነው የሚለውን የምታዩበት ፕሌስ ነው ማለት ነው። ይሄ ቶታል ስቱደንት ይሄ ኮርስ ምን ያህል አግኝቷል፣ ቶታል ገቢ ምን ያህል አስገኝቶላችኋል፣ ተማሪው ደግሞ ተምሮ ከጨረሰ በኋላ ምን ይሰጣል ብለናል? ሬቲንግ ይሰጣል፣ አስተያየት ይሰጣል። ምን ያህል ሬቲንግ አግኝታችኋል በአቬሬጅ የሚለው እዚህ ጋር ይቀመጣል ማለት ነው። ይሄ የአሪፍጌት ፊ ኮሚሽን 20% ፊክስድ እንደሆነ ማሳያ ነው። ከዛ ሪሰንት ሪቪው እዚች ጋር ስታር ነው አይደለ? የስታሩን ሬት በቁጥር ነው የሚገልጽልን። እዚች ጋር ግን ተማሪዎች የሰጧችሁን ሪቪዎች፣ ፊድባኮች ማየት ትችላላችሁ ማለት ነው። ስለ ኮርሱ ያለውን አናሊቲክስ በዚህ መንገድ ገብታችሁ መመልከት ትችላላችሁ ማለት ነው። ከዛ በመጨረሻ ላይ ምን አለ? ዲሊት አለ። ይህንን ኮርስ ፐብሊሽ ከማድረጋችሁ በፊት አልፈልገውም ትችዋለሁ ካላችሁ ምን ማድረግ ትችላላችሁ? ዘሆል ኮርሱን ዲሊት ማድረግ ትችላላችሁ ማለት ነው። ከዛ ውጭ ግን አንዴ ፐብሊሽ ከሆነ በኋላ ኮርሱ ለተማሪዎች ስለሚደርስ እሱን ዲሊት ማድረግ አትችሉም። ፐብሊሽ ከመሆኑ በፊት ግን ድራፍት ላይ ያለ ወይም አፕሩቫል ሳታገኙ በፊት ኮርሶችን ዲሌት ማድረግ ትችላላችሁ። የተሳሳታችሁት ነገር ካለ አይቅር የምትሉት ነገር ካለ ማለት ነው። በዚህ መልኩ የቪዲዮ ኮርሶችን arifgate.com ላይ በመግባት አፕሎድ ማድረግ እና ፐብሊሽ አድርጋችሁ ወደ ተማሪዎች እንዲደርሱላችሁ ማድረግ ትችላላችሁ። በዚህ ቪዲዮ ላይ ግር ያላችሁ ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ ብታስቀምጡልን በቀጣይ ስለዛ በደንብ እያብራራን ቪዲዮ እንሰራላችኋለን። እናመሰግናለን።